ተሳክቶላቸዋል። እርስ በርሱ የሚጨፋጨፍ የራሱ መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር መዓት ባንዳ ከውስጥ ስለተገኘ ነው። መንግስትን በማፍረስ የሚከሱት ራሳቸው ጭምር በተማረኩበት ጠመንጃ የመንግስቱ ኃይለማርያምን አገዛዝ የተዋጉበትን ታሪክ ነው። ይህንን ግን አይጠቅሱትም። ጉዳዩ ኦህዴዳዊ ክህደት ተብሎም የሚታለፍ አይደለም። በእርግጥ ለግብፅም ሆነ ለሻቢያ ጉዳይ ፈጻሚ ሆኖ የተላላከ ኤታማዦር ሹም በኢትዮጵያ ከሳቸው በፊት የለም። አገሩን ወደ ብጥብጥ በመክተት የግብፅን ፖሊሲ ያስፈጸመውንና በሻቢያ አገዛ አገር የወጋውን ታሪካቸውን ከማውሳታችን በፊት ተናግሮ አናጋሪው ብርሃኑ ጁላ የ1960ዎቹ ትውልድ ዓላማ ቀይ ባህርን እንዳንጠቀም ለማድረግ ነበር ይሉና ህዳሴ ግድብንም እንዳንገነባ ነበር በማለት ያክላሉ። እሱን እንስማው። የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። ተሳክቶላቸዋል። ከባህር በር አስወጥተውናል። ያልተሳካው ባህር አባይን መገደብ የማትችል አገር መፍጠር ነበር። እሱ አልተሳካም። የተከበሩ ፊልድ ማርሻል ሆይ የ1960ዎቹ ትውልድ የአባይ ወንዝን እንዳንጠቀም ለማድረግ ሲሰራ ነበር ማለት ምንድን ነው? ህዳሴ ግድብን የገነባው ያቆመውና የታሪክን የፍሰት አቅጣጫ የቀየረው የ1960ዎቹ ትውልድ ሆነው የመለስ ዜናዊ አመራር እንጂ ካሙዙ ካሳና አዳነች አቤቤ እኮ አይደሉም ብሎ መከራከር ጉንጭ ማልፋት ነው። ተናግረው የሚያናግሩት ፊልድ ማርሻሉ ግን ይቀጥላሉ። የ1960ዎቹን ትውልድ ካርቱምንና መቋዲሾን ደጅ የሚጠና ሲሉ ይወነጅሉታል። ያን ጊዜ ካይሮ ሄዶ ደጅ የጠኑ፣ ያን ጊዜ ካርቱም ሄዶ ደጅ የጠኑ፣ ያን ጊዜ መቋዲሾ ሄደው ደጅ የጠኑ፣ ያን ጊዜ ካርቱምና መቋዲሾ ሄደው ደጅ የጠኑ የሚሏቸው ሰዎች መንግስት በሆኑበት ጊዜ እንደሳቸው ጎረቤት ሀገራትን ደጅ ጸንተው አገር ለመውጋት አልተሰማሩም። የያኔው መንግስት የያኔዎቹ ኤታማዦር ሹሞች ጎረቤቶቻቸው እንዳይወሯቸው አገራቸውን ሲከላከሉ ኖሩ እንጂ ጎረቤቶቻቸውን እየጠሩ ህዝባቸውን አልወጉም። ነገሩን በቀጥታ እንግለጸው። ኢትዮጵያ ብርሃኑ ጁላ የተባሉ የጦር ኤታማዦር ሹም እስከሚመጡባት ድረስ አንድም ጊዜ ጎረቤቷን ጋብዛ ህዝቧን አልወጋችም። መንግስት ሆኖ እንዲህ ያለ ሀገራዊ ክህደት የፈጸመም የለባትም። በዚያን ጊዜ ካይሮ ሄዶ ደጅ የጸኑ የሽምቅ ተዋጊዎች ሊኖሩ ይችላሉ። እንደ አብይ አህመድ በፈርዖን ቤተ መንግስት ደጃፍ ላይ ቆሞ እየማለ ለግብፅ ለመስራት ደጅ የጠና የኢትዮጵያ መሪ ግን ወላሂ እያለ የማለ የኢትዮጵያ ጠቅላይ ሚኒስትር ግን ተመዝግቦ አያውቅም። መቋዲሾ ሄዶ ደጅ የጠኑ ያሏቸውም ሰዎች እንዲሁ በትጥቅ ትግል ላይ የነበሩ ወጣቶች እንጂ መንግስታዊ ኃላፊነት የነበራቸው ባለስልጣኖች አልነበሩም። ብርሃኑ ጁላና አብይ አህመድ፣ ደመቀ መኮንንና አበባው ታደሰ ግን የአገሪቱ ትላልቅ ባለስልጣናት ሆነው ከሶማሊያም ሳይቀር ጦር አስገብተው መቋዲሾን ደጅ ጠንተው ኢትዮጵያ ውስጥ የጦር ወንጀል መፈጸማቸውን የተባበሩት መንግስታት ሳይቀር መዝግቦላቸዋል። ይህንን ያደረገ የ1960ዎቹ ትውልድ የለም። የሱዳንን መንግስትና አልፋሽጋን ውሰድ፣ ምዕራብ ጎንደር ድረስ ዘልቀህም ምድረገነትን ተቆጣጠረው፣ በምትኩ ከኢትዮጵያ ጁንታ እንዳይወጣ ተዋጋልኝ ብሎ የአገሩን ግዛት ቆርሶ የሰጠ ካርቱምንም ደጀጠና ሌላ የአገር መሪ ኢትዮጵያ ውስጥ ከኦህዴድ ብልጽግና በፊት ኢትዮጵያ ውስጥ ከአብይ አህመድና ብርሃኑ ጁላ በፊት አልነበረም። አስመራ ድረስ ሄደውም ደጅ የጸኑት የተወገዘውንና በወንጀል የተነከረውን የኤርትራን ጦር አምጥተውና ናሴት ድፈር፣ ወጣትም ግደል፣ ፋብሪካም ንቀል ብለው ያስገቡ ኢትዮጵያ ውስጥ የጦር ወንጀልና የዘር ማጥፋት ፈጽመዋል በሚል በዓለም አቀፍ የሕግ ኢንስቲትዩቶች ስማቸው ሲነሳ የሚውል እሳቸው ናቸው። በእርግጥ ያ ትውልድ እንደሳቸው ያሉ ምርኮኞችን ለኢትዮጵያ ትቶ በመሄድ የሚከሰስ ቢሆንም ያ ትውልድም ሆነ ከእነሱ በፊት የነበረው ትውልድ መንግስት በነበረ ጊዜ እነ ብርሃኑ ጁላ ከሰሯቸው ወንጀሎች አንዱንም አልሰራም ብሎ መከራከር እንዳይቻል እሳቸው ሌሎች ኢትዮጵያንን በባንዳነት የሚከሳ አንደበታቸው ፋታ አይሰጥም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም። እነሱ ባንዳ ስላገኙ ነው። ለጠላቶቻችን ምቹ ሁኔታ በር የሚፈጥር መዓት ባንዳ ከውስጥ ስለተገኘ ነው። መዓት ባንዳ ከውስጥ ተገኘ፣ የራሱን ሀገር የሚያዳክም ባንዳ አገኘ ይላሉ
ይህንን መንግስታዊ ባንዳነት የፈጸሙት ፊልድ ማርሻሉ እየተገለባበጡ ያገለገሉትን የ1960ዎቹን ትውልድ ሲወነጅሉ ዘንድሮስ ማራኪያቸው ማን ነው? ብልጽግና አይደለምን? ያስብላል። አለቃቸው አብይ አህመድ ከመገናኛ ሬዲዮ ተሸካሚነት እስከ ሚኒስትርነት ለ27 ዓመታት የኖሩበትን ስርዓት ክደው ተላላኪ ነበርኩ እንዳሉት ሁሉ ብርሃኑ ጁላም መንግስቱንም መለስንም ጻድቃንንም ሳሞራንም አለቃ አድርገው የኖሩበትን ታሪካቸውን ዘንግተው ሕይወት ሁሉ ከ2010 እንዲጀምርላቸው እየጣሩ ነው። ያኔ በምርኮኛነት መንፈስ ውስጥ ሆነው የሳሞራ ዩኑስንና የጻድቃን ገብረትንሳኤን ቃላት ያነበንቡ የነበሩት ብርሃኑ ጁላ ዛሬ ደግሞ የአብይ አህመድን የብልጽግና ወንጌል እርባና ቢስ ቃላት በማንበብ ላይ ናቸው። የምርኮኛነት መንፈስ 70 ዓመትም ሲሞላ የማይለቅ ይመስል ዘንድሮም የልባቸውን የሚናገሩ አይመስሉም። የ1960ዎቹ ትውልድ ዓላማ አባይ ላይ ግድብ እንዳንገነባ ነበር የሚለው ንግግራቸው ለዚህ ጥሩ ማሳያ ነው። ታዲያ ህዳሴንና ጣና በለስን ጨምሮ ያን ሁሉ ትላልቅና መካከለኛ ግድብ በአባይ ወንዝና ተፋሰሱ ላይ የገነባው የሽመልስ አብዲሳና የደንቢቱ አምቢሳ ትውልድ ነው እንዴ ያስብላል። ይሁን እንጂ ብርሃኑ ጁላ ለአጥቂም ለተከላካይም ለላኪም ለተላላኪም ሲሰሩ ስለኖሩና አሁንም እንዲሁ ስለቀጠሉ ስለ የትኛው አካል እያወሩ እንደሆነ አይታወቅምና ዛሬም በምርኮኛ መንፈስ ትናንት የነበሩበትን እያወገዙ ሕይወትስ አሁን ነው እያሉ ነው። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። የሱዳን፣ የግብፅ፣ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ የ1960ዎቹ ትውልድ። ይህንን የሚጠቅሱትን ዘመን እሳቸው ከደርግ ወደ ኢህአዴግ ወታደርነት፣ ከምርኮኛነት ወደ ኮሎኔልነት፣ ከተላላኪነት ወደ ኢታማዦር ሹምነት እየተቀያየሩ የኖሩበት መሆኑን መዘንጋት አያስፈልግም።